አስረግቼሻለሁ። እኔን እንዳታነቃቂኝ። እንዲህ ስራ ላልሹ 500 የቤት ኪራይ ልክፈልሽ ልቀመጥ ስትል ጓደኛሽን ያባረርኳት እንዲህ አይነት ሴተኛ ዳሪ ቤቴ ማስቀመጥ ስለማልፈልግ ነው ያልኳት። ፍሩቲ የምትባለው ልጅ ደግሞ አልዋሽም 10 ብር ሲም ካርድ ያወጣውላት ለሷ ነው። ፍሩቲ ለምትባለው ልጅ ደግሞ ብር ተቀብለሽ በ100 ብር ሲም ካርድ አውጪ ስትለኝ ራሷ አውጥቻለሁ። አልዋሽም። እኔ በሌለውበት ካቡሽ ጋር አስቤዛ ልገዛት ብሄድኩበት ሳራ ለፊቷ ክሬም ልትገዛ የለውበትም 50 ብር ከቦርሳዋ ሰርቃ ከልጅቷ አውጥታ ከቦርሳዋ ሰርቃ ከዛ በኋላ እኔ ሲም ካርዱን ሳወጣ የልጅቷን ቮይስ ዋትሳፕ ኢሞ ሳወርድ እኔን ለልጅቷ ታመኛለች። ልጅቷ እግዚአብሔር ይስጣት አንድ ቀን ስለ እኔ ክፉ ሀሜት ወሬ አውርታ አታውቅም። ስለ ልጅቷ መጥፎ ስታወራ እኔ እንደ ወረኛ እንደ እብድ አይምሮዋ እንደማይሰራ ኦልሬዲ አርጌ ጸጥን ያልኳት ታዝቤ። ሲም ካርዱ እኔ ጋ ነው። ከዚህ በኋላ እያመመኝ ነው። እኔ አንቺን አልፈልግሽም። 200 የደላላ የከፈልኩልሽን እና 2 ወር የተቀመጥሽበትን የኢጃዛ ብሬን ላኪልኝ። ቤት ፈልጊ። እኔ ብልጥ ብሆን ስትመጣ ብሬን ተቀብዬ አባረር ነበር። ከእንደገና ደግሞ እችን ልጅ ለምትለው አላቃትም። ሰው እያስጠፈች ራሷ እያወረች እየተነጋገረች ለአምጣ ስትለኝ ይኸዋሉ። እኔ ስራ የለም። እኔ ራስ አልኬማ ተድቢር የሚሰሩ አጅማን የሰፈሬ ልጆች ቢሮ የሚሰሩ አሉ። ሰው በማስጠፋት ታውቄ አላውቅም። ሰውን እየመከርኩ እንዳጠፉ ብዬ እናገራለሁ እንጂ ሰው አስጠፍቼም አላውቅም። ራሷ እያወረች ቮይስ አለኝ። ከእንደገና እቺ ልጅ ደግሞ በምን ምክንያት መጣች እኔ ጋር ብትይ በምን ምክንያት እኔ ጋር መጣች ብትይ የእሷን ሲም ካርድ አዘግቼ ዋትሳፕ ስከፍ ልጅቷ ሙልጭ አርጋን የሰደበችኝ የዚሽ ጓደኛ እቺ ጓደኛዋ ምን አድርጌ የሰደበችሽ ይኸውልሽ፣ የሰደበችሽ የኔ ጓደኛ ናት። 40ኛ ምሳሌቷ ማለት ነው። ታውሪያለሽ ሚውት አርጊ። ሙልጭ አርጋ ስትሰርበኝ አለቀስኩኝ። እኔ ምን አድርጌሽ ነው? እኔም ተበዳይ ነኝ። ፎቶዋን ስትልክ ተመካክረው መሰለኝ ሳራ ተመካክረው መረጃ ለመውሰድ መሰለኝ ከኔ ከልጆቼ ይጥፋኝ። ምስር እኔ ቤት አስቤዛ አውጥታ በልታ አታውቅም። አቡሽ ለማንም ነው የሚተርፈው። እኔ አስቤዛ 1 ብር የላትም ከ350 ድራም ውጭ። ቲና ኦኬ፣ ቲና አሁን ቆይ ልንገርሽ፣ መጀመሪያ ተረጋጊ እሺ። ቆይ አንቺ ሀቂ ቆይ ቲና፣ እኔ አሁን በጣም ኮንፊውዝድ እየሆንኩ ነው። ምክንያቱም ለምን እንደሆነ ታውቂያለሽ? ሀቅ አለኝ ብለሽ ነው የመጣሽው። ሀቅሽን ለማውጣት መጀመሪያ መረጋጋት አለብሽ። እኔ አሁን እያየው ያለሁት እይታዬ ሁለታችሁም ላይ ችግር እንዳለ ነው እያየው ያለሁት። ምክንያቱም የመጀመሪያው ችግር አንቺ ይችን ሴትዮ ካመጣሽ በኋላ እሷ ራሱ አታወሪም፣ በተራሽ ነው የምታወሪው። ከፈለግሽ ውረጂ፣ ሀቅ ማውጣት ካልፈለግሽ ከፈለግሽ ውረጂ እንጂ አታወሪም፣ በተራሽ ነው የምታወሪው። መጀመሪያ ተረኛ ምስር ናት። በመጀመሪያ ደረጃ ቲና አንድ ነገር ልንገርሽ፣ እሷ አንቺ ቤት መታ ይህን ሁሉ ነገር ስታደርግ ያንን አልፈሽ ተርፈሽ ሁለተኛ ልጅ ዘነበችን ለማምጣት ለምን ተደራደርሻች? ለምን ዘነበች የመጣችበትን ምክንያት ልንገርሽ። ወይ ዘነበችን እኔ አላውቃትም። ከኔ ጋር ያወረችውም ነገር የለም። ማአት ሰው ነው የምታወራ በኢሞ ከስራ እኔ ጋር ነው ጋይስ የሚቆራረጠው ወይስ ኢንተርኔቱ የኔ ነው? ነገር የለም። ምን እንዳደረገች ልንገርሽ። ዘነበችን እኔ አላውቃትም። አሁንም ቢሆን የሆነች ልጅ አለች የአባቴ ዘመድ አለችኝ። ማናት ስለ የአባትሽን እኔ አልዋሽም። የአባትሽን አካውንት ላይ ኔቨር ኤቨር ይሄ ሚዲያ ነው። እሺ ቲና፣ አንቺ ሰው ካላስጠፋች አንቺ ሰው ማታስጠፊ ከሆነ ለምንድን ነው አንቺ የአባትሽን አካውንት የሰጠሻት? ኧረ እኔ አልሰጠኋትም። ታቅርብልሽ የራሷን እናት። አሁን እሷ እውነቱን ልንገርሽ ሳራ፣ የምን አካውንት ነው የአባቴን የሰጠኋት? እኔ ራሷ ይሄ እውነት የመጣው ልጅ እኮ ቲክቶክ ላይ አትመልስም፣ ዋትሳፕ አትመልስም። የሰጠችው የኔን ቁጥር ነው ልጅቷ። እኔ የእሷን ሲም አዘግቼ ዋትሳፕ ሰው እኔ ተሰደብኩ በጓደኛዋ። ምን ፈልገሽ ነው ስላት ሁለት ፊት የምታሳይ ሚውት አርጊያት፣ ለአውራ ተራይ ነው። ሚውት አርጊያት። እኔ ዘነበች እና እኔ የተገናኘ ነው። ሲም ካርዷን አዘግቼ ዋትሳፕ ስከፍ ራሷ ቪዲዮ ኢሞ ክፈች ብላኝ ዘነበች ተብዬው አሁን ብር እኔን ነው የተበደርሽኝ ለልጅ አለችኝ። ቪዲዮ መረጃ አለሽ ማስረጃ። መጀመሪያ እያለቀሰች ልጅቷም ተይዛለች እኔም ተይዣለሁ ብላ ለልጅቷ ቦይስ አርጋ ኢሞ ላይ አሁን የላከችልኝ ዘነበች እንጂ የራሷን አካውንት የላከችልኝ። እሺ ቲና፣ እንጂ መጀመሪያ አይደለም እንጂ መጀመሪያ አይደለም። አንቺና ዘነበች የምትተዋወቁት መጀመሪያ አይደለም። ከኔ ቤት ካባረርኳን ነው
እኔ አልፈልገውም። እሺ እኔ አላውቃትም መጀመሪያ። እሺ ጋይስ፣ እሺ ተረጋጉ። ያለበለዚያ ሁላችሁንም ላስወርዳችሁ ነው። አዳምጡኝ። አንቺ ሁሉም ያልፋል። አንቺ አዳምጠንሽ 100 ሰዓት አውርደሻል። ያለበለዚያ አስወጣችኋለሁ። እዚህ የፈለጋችሁበት ሂዱ። ታውራ አሁን ተራው የቲና ነው። አንቺ ሁሉም ያልፋል። ስርዓት ያዢ መጀመሪያ። ቆይ እኔ አንቺ ደግሞ ስሚኝ፣ አዳምጪ። ሁሉም ያልፋል። አንቺ 1 ሰዓት ሙሉ ሰጠንሽ፣ አወራሽ። ካላስ በቃ አወራሽ። አሁን ጥያቄያችሁ ወደ ቲና ነው። ምክንያቱም የቤቱ ባለቤት እሷ ናት። እሷ አንቺ ለሽርሙጥና አልሰማም ጋይስ፣ አልሰማም። ይቅርታ አድርጉልኝ። እሰማለሁ ውዶች፣ ከታች ያላችሁ ትሰሚያለሽ። በመቤት እሰማለሁ ጋይስ። ኦኬ እሺ። ለሌላ ለወንድ እንድተኛ አርጋኛለች ብለሻል። እንደገና ደግሞ ሌላ ልጅ እንድናስጠፋ ተነጋግረናል ብለሻል። አሁን ጥያቄያችሁ ወደ ቲና ነው። ምክንያቱም አንቺ ቲና ቤት እንግዳ ሆነሽ መተሽ ወይም ደግሞ ቲና የሀገሬ ልጅ ብለሽ መተሽ አንቺን ለወንድ እንደሸጠችሽ እና አንቺ ደግሞ ለሌላ ሴት እንድታመጪ ነው አሁን እዚህ ጋር እያወራችሁን ያላችሁት። ዛትሚት እኛ እናውራና ሀቁን እናውጣበት። በመጫወት ከሆነ ደግሞ ሙሉ በሙሉ አስወጣችሁና እዛ ራሳችሁ ትጮኋላችሁ። ጉዳችሁን ይዛችሁ እዛ ትቀራላችሁ። እኔ ደግሞ ለልጆቹ ትምህርት እሰጣለሁ። ተረጋጉ ሁለታችሁ። ምስር ቀጥይ፣ ምስር ቀጥይ። ምስር ሚውታንሽ፣ ምስር ሚውታንሽ። ታሪዬ በቃ እኔ እኮ አሁን የማውቀው ይሄ የተብካካ ነገር ውስጥ እኔ የለሁበትም ማሪ። እኔ ማውቀው ስለማይችል እኔ ማውቀው ይኸውልሽ፣ እሷ ራሷ ተናገረች እኮ በቃ ልደት የምትለው ስለቸገረኝ ከወንድ ጋር ተኛለሁ አለች አይደለ? ያንን ነው ማውቀው። የናይጄሪያ ሚስት ግቢ ውስጥ ያለችው አንድ ቀን ሌሊት ተነስታ ብላ ካልገደልኩ ካልፈለጥኩ ፖሊስ ካልጠራው ብላ እየጮኸች ነበረ። ከዛ ማን ነው የሚጮኸው ብዬ ተነሳሁኝ። ስወጣ ናይጄሪያዋ እየተንቀጠቀጠች ነው፣ እያበደች ነው፣ ኩሽና እየደበደበች ነው። ምን ተፈጠረ ሲባል የልደትንና የባሏን ፎቶ አሳየች። ፎቶን የላከው ማን ነው ስንላት ልደት ነች የላከችው። የባሌ ስልክ እጄ ላይ ነበረ ላከች ሲል አንተ እንዴት እንዲህ ታደርጋለህ ናይጄሪያው ባሏን ስትለው ናይጄሪያው ተነስቶ ሚስቱን ቀጥቀጥ። ከዛ የጮኸች ደግሞ ናይጄሪያው እሷን ካልገደልኩ አለች። ልደትን ሌሊት ነው ያ ሌሊት ነው። ከዛ ልደት እንደዚህ አይነት ነገር ይኸው እኔ ጨለማ ነው አልዋሽም፣ ተናግሬያታለሁ፣ መክሬያታለሁ። ከዛ በኋላ ልደት ይሄንን ነገር አድርገሻል ስላት አይ ሊፍት ውስጥ ነው አለች። ሊፍት ውስጥ ነው አትፎግርኝ፣ እኔ የገጠር ልጅ አይደለሁም፣ በቃ ይሄን ማድረግ የለብሽም። ከዛ ያለፈ ነገር ሌላ ነገርን አላውቅም። በቃ ያንን ነው። ያን ደግሞ ይኸው ስለሚቸግረኝ ከወንድ ጋር ተኛለሁ ብላ ራሷ እንትን አለች። ናይጄሪያውን ብቻ ነው ማውቀው ሳርዬ፣ ሌላ ነገር አላውቅም። ቆይ ጥያቄ ልጠይቅሽ ምስር፣ አንቺንም ልጠይቅሽ። አሁን እዚህ ጋርም አንቺ ጋር ማለት ነው ማጥናት የምፈልገው ነገር አለኝ። እሷ ከናይጄሪያ ጋር ተኛች፣ ከዛ በኋላ ቪዲዮ ተላከ። ናይጄሪያው ባለትዳር ነው፣ ባለትዳር ነው። ፊትለፊት ባለትዳር ወጥመሻ ነች ሚስቱ። አልተኛውም ማለት ምንድን ነው? ሁሉም ያልፋል። አልተኛውም ማለት ቲሸርት ለብሼ ልብስ ለብሼ ከወንድ ጋር ተኛለሁ። ኧረ ተው ግን ልደትዬ አሁን አንቺ ምንድን ነው ያልሽው? ማሬ ለመኖር እሷ ናት ብር ተቀብዬ አምጥቼ ሁል ጊዜ ቤት ውስጥ ማስተዳድራቸው እኔ ነኝ። አንድ ቀን እውነት እግዚአብሔር ያጥፋኝ። ያለሽበት አሁን መምጣት እችላለሁ። እናንተ በመጮህ ነው የምታምኑ ጋይስ? ትጮሃላችሁ? በመጮህ ነው የምታምኑት ወይ ሌላ ቤት እኔ ልበትናችሁ ነው? ቆይ ጥያቄ፣ ቅድም ተኝቻለሁኝ እየተኛው ነው ብር ማመጣው እሷ ሽጣይ ነው ብላለች አላለችም? ኮሜንታተሮች ወይስ ሚስ አንደርስታንዲንግ አለ? እና ያልሽው ታዲያ ከሌላ ወንድ ጋር ነው ውዴ? ሌላ ወንድ ነው እሱ ጋር አላደረግኩኝም። ፎቶ ነው ሌላ ወንድ ነው። ፎቶ አለሽ፣ ፎቶ አለሽ ከሰውየው ጋር ፎቶ አለሽ። ልደት ቆይ አንዴ፣ ልደት ይሄንን ነገር ለምን አደረግሽ? ያውም ሌላ ሩቅ ቦታ ያለ ሰው ቢሆን አዎ፣ እንዴት እንደዚህ አይነት ነገር ታደርጊያለሽ? ይኸው ልጄን ነው የምልሽ። እኔ ለማንም በልጄ አልልም። እኔ ፊናንም አይደለም። ቆይ እሷንም ልደት ማሬ፣ ልደት አንቺ የተኛሽው ከሌላ ወንድ ጋር ነው ካወራው በኋላ አዎ፣ እሺ፣ ሌላ ወንድ ጋር ነው። እሺ እንግባባ። አሁን እሷ እያለች አለችው ልደት እያለች አለችው የተኛሁት ሌላ ወንድ ጋር እንጂ ናይጄሪያው ጋር አልተኛሁም ነው የምትለው። ኦኬ እሺ፣ ይኸውልሽ ፎቶ አለ ከናይጄሪያው ጋር ሳርዬ
ይሄው ራሷን ምን እያረጉ ያለ ፎቶ ሰልፊ ትነሳና እሷ መሰለችኝ ስልሽ ሴትዮዋ የባሌ ስልክ እጄ ላይ ነበረ ልደት በስልኳ ላከች ነው የምትለው። ፎቶን ይኸው የፊቷ ላይ ነው ማውራው። እኔ ቲናንም አላግዝም እሷንም አላግዝም። ከዛ ልደት ነች። አዎ ሄድኩኝ። እነሱ ቲና ቤካ ኩሽና ሆነው ናይጄሪያን ሲያረጋጉ እኔ ተነስቼ መኝታ ቤት ገባሁኝና ልደት ለምንድን ነው ከሰው ባልጋ ያውን ፊት ለፊትሽ ካለ ሴትዮ ባልጋ ከናይጄሪያ ባልጋ ለምን ተኛሽ? ወይ ሙልጭ አድርጌ ሰደኳት ልደትን። ኧረ ልጄን ይንሳኝ ይሄ ሊፍት ውስጥ ነው የተነሳሁት ብላ አለች። እኔ ልደት እንጂ አልተኛውም አለች። እንደዛ ስትለኝ እኔ የገጠር ልጅ ወይም እንደዚህ ገና የወጣው አይደለሁም። እኔም የከተማ ልጅ ነኝ። እኔን እንዳሸውጂ ብያል። በማግስቱ የእህትነቴን ተቆጥቻት ከማንም ወንድ ጋር አትሂጂ፣ ለልጅሽ ታስፈልጊያለሽ፣ ገንዘብ በአፍንጫሽ ይውጣ፣ እግዚአብሔርን ትናገር። እዚህ ሀገር ውጭ ሀገር ነው ብለሽ ከሆነ HIV ያለው እዚህ ሀገር ነው። የዚህ ሀገር ሚስጥር ስለማይወጣ ነው። እንዴት ነው አንቺ የልጅ እናት ሆነሽ ሰርተሽ ማግኘት እየቻልሽ ካገኘሽው ሰው ጋር ለምን ትጋደሚያለሽ? በጣም ጮኩባት። በጣም በቃ እኔ እግዚአብሔርን በህይወቴ ሰው ተጸይፌ አላውቅም። ናይጄሪያው ራሱ ስታዩ እንትን ነው። እንዴት እንደዚህ ታደርጊያለሽ ብዬ ልደትን ተቆጣኋት። ሁለተኛ እንደዚህ አይነት ነገር እንዳታረጊ፣ እንዴት እንደዚህ አይነት ከማንም ጋር በቃ አትሂጂ ስር ያልኳት። ይኸው ትናገር ለብሯ። አንቺ ፎቶውን አይተሽዋል? ምስል ውስጥ ነው ያለችው። ጌታ የሊፍት ውስጥ አይደለም አይደለም ሊፍት ውስጥ ቢሆን ሊፍቱ መስታወት አለው ምን አለው ካለ ላኪላት ለሳሪ። እንግዲህ እኔ ተሳስቼ ከሆነ አለ ፎቶ አለ አንቺ ጋር። እሺ አሁን ቆይ ችግር የለም። አሁን ጥያቄ ምን እንደሆነ ታውቂያለሽ? እሷ ተኛች፣ ይሄ ነገር እሷ አልተኛችም። ኢትስ ኦኬ ኖርማሊ አለፈ፣ በቃ አለፈ። ሳ ምስር ግን እሷ ልደት እሺ ቆይ ጥያቄ ልጠይቅሽ። አሁን አንቺ ልደት እዛ ቤት እየሰራች ከወንድ ጋር እያደረች ገንዘብ እንደምታመጣ ታውቂ ነበረ? ምግብ እንደምትገዛ ለጤና ከመዳም ቤት ቦታ የአንድ ቀንም ስራ ወጥቼ ነው የምመጣው የኔ ውድ። እኔ አልተቀመጥኩም። እኔ ሌላ ነገር ማውቀው ነገር የለም። ከዛ ወዲያውኑ ይሄን ስራ ገባው እመላለስ ጀመረ። እኔ ያ በናይጄሪያ ነው ያየዋት። አንድ ቀን ደግሞ ለባብሳ እውነት ነው ቲና ቤት ፓርታይም ትሰራለች፣ ፉል ፓርታይም ነበረች እሷ። ከዛ ወጣች። የት ሄደሽ ነው አልኳት። የት ሄደሽ ነው የመጣሽው ምናምን እንትን ስትለኝ ያንኑ ምክሬን ተናገርኳት። ከዛ በኋላ እኔ ማውቀው ሌላ ታሪክ የለም። ከዛ በተረፈ ምንም ነገር ያቺን የናይጄሪያዋን ነው። ከዛ እዚህ ደግሞ ስራ ቦታ ሆኜ ልደት ጠፋች ፖሊስ ይዟት ይሁን እንዴ ብላ ተጨንቃ ለእኔ ደወለችልኝ። አንድ ቀን ቲና ቤት ውስጥ አጣዋት፣ አንቺ ጋር አለች ወይ? ልደት ጠፋች ፖሊስ ይዟት ይሁን ምናምን ቦታ አታውቅም ብላ ተጨናንቃ ስደውልልኝ እኔ አልመጣውም፣ ስራ ቦታዬ ነው የዋልኩትኝ፣ አልመጣውም አሉ። እንደውም ከዛ በኋላ እዚሁ ማደር ጀመርኩኝና ጠቅልዬ መጣው። በቃ እኔ ማጋው ኦንሊ የናይጄሪያዋን ነው። አንድ ቀን ደግሞ የት ሄደሽ ነው? ከማንም ጋር ዝም ብለሽ አትሂጂ። ልደት ራሷ ይሄ ሰውዬ የሚጠቅም ይመስልሻል ስትል ከማንም ግማታን ፓኪስታኒ ጋር ዝም ብለሽ አትጋደሚ፣ ወይ ህይወትሽን አይቀይሩ ወይ እንትን አይሉም ብዬ የእህትነቴን መክሬያት ተቆጥቻት ትሰማለች። እሺ ያለችኝ። ከዛ በተረፈ ሌላ ታሪክ እኔ ማውቀውም ነገር የለም። ቲና ብር ትውሰድባት ምን ታርግ የሰማሁት ነገር የለም። እሺ አሁን ቆይ ቲና ዘነበች ካላት የሚበላው አንድ ላይ ነው፣ የሚጠጣው አንድ ላይ ነው። ማናት ቤታ ይጋ ማና ይጋ አላውቅም። ኦኬ ግን እቤት ውስጥ ያኔ ይበላል። ደግሞ እየወጣችሁ ወዳደር የምትሉ ለወዳችሁ ራሳችሁ ደሩ። በቃ አመሰግናለሁ። ማንም አላለም ሲጀመር። አሁን አንቺን እየሰደበ ያለ ምስርን ክፈቻ ቪዲዮ አንዴ ማውራን ነገር አለ። ምስርን ይቀር። እሺ ምስር ቲና መጠየቅ አንቺ ትፈልጋለች። ጋይስ ቆይ አንቺ አሁን የምታውቂው ነገር የለም። አዎ ለእውነት መስክሪ። አንቺ እኛ ቤት 4 አመት ኖረሻል። በህይወቴ እኔ አስቤዛ ጠይቂያቸው አውቃለሁ። አቡሽ አስቤዛ ጠይቋችሁ እዛ ጀማል አብድናስር እያለ እውነት ለመናገር አቡሽ በሚሰራ ሰዓት ራሱ ነው አስቤዛ አድርጎ የሚመጣው። እኔ እንደውም ሻይም ስለሚይዘኝ አልወድም የሰው ነገር ስሰጣት። ለልጅሽ ላኪ ምናምን ስትለኝ ወርውሬላ ትወጣለሁኝ። እኔ እሰጣታለሁ። ከጀማል አብድናስር ድሮ ሳሪ አንቺ ያለሽበት ሰፈር እያለ አቡሽ አስቤዛ ይገዛል። ያለው ተካፍለን ስለሌላ ትቀየር አትቀየር የማውቀው ታሪክ የለም። አንቺንም ሌላ ሰውንም እኔ ድሮ በልተውኛል፣ አሁን አልበላም። ምስርም ራስ ቤዛ ካላረገች ብላ አንቺ ጋር ደውላ ምስር 2 ኪስ እንጀራ ይዘሽ ነይ ብላሻለች አላለችሽም? ይሄ ማህበራዊ ነው። ብላሻለች አላለችሽም? እሱም ብላኛለች። አሁን
ምስር ለአንቺ ጥያቄ አለ። ቆይ ምስር እኔ ለአንቺ ቆይ ልደት ቆይ እሺ ልደት ቆይ አልፈልግም ብለዋል። ልደት ቆይ አንቺንም ብትሆኚ እኔ አንቺ ስትመጪ ቆይ አንዴ ሳሪን ስሚያት አንቺ ምስር አንቺን ጥያቄ አለ። እንግዲህ እኛ ሂጃዛ ቤት ይዘን እናውቃለን፣ እኖራለን። እዛ ሂጃዛ ቤት ውስጥ አሁን አንቺ እንዳልሽው ቲና አስቤዛ ጠይቃ አታውቅም አልሽ። ቲና እናንተን የምታበላበት ምን እንትን አላት? ምን እኔ ሁሉንም አይደለም ማር የምልሽ እኔ ስሰጣት ለእኔ ያኔ አንቱ እኔም እኮ ኖሬያለሁ ሌላ ሂጃዛ ቤት ከነሰሙ ጋር 2 ዓመት ኖሬያለሁ። ቲና ጋር ሳልገባ በፊት ሁላችንም እናዋጣለን። የሌለው ሰው ያስመዘግባል። አንድ ላይ እንደዚህ ታከፍያለሽ። ግን ይኸውልሽ ስራን ፈትቼ ብዙ ተቀምጬ አላውቅም። ጠይቂያት። እኔ 15 ቀን ኢጃዛ ቤት ከተቀመጥኩ አለቅሳለሁ። ኃላፊነት አለብኝ ብዬ ጭንቅ ነው የምለቀባቸው። ከዛም ከዚህም ለምኜ ስራዬ ነው። ግን የዛኔ አቡሽ አስቤዛ ይገዛል። ቲማቲም፣ ሽንኩርት ስራም ስለሚሰራ ያመጣል። ከዛ ይሄ የቤት ኪራይን በስነስርዓት እከፍላለሁ ስሰራ። ይሄ የአስቤዛው ነው የተቀመጥኩ ጊዜ ካለ ይሄ ለአስቤዛ ነው ስለ አይ ችግር የለውም ለልጅሽ ላኪው እሱን ትላለች። የሌላውን እኔ ማውቀው ታሪክ የለም። እኔ ስጠይቀኝ ግን እኔን አትጠይቅም። በሰዓቱም ደግሞ አቡሽ ዝም ብሎ እየሄደ ያመጣ ነበር ስራው። ሌላ ቦታ ሁሉም ቦታ ይወጣል አውቃለሁ። እንዴት ነው የማላውቀው? የራሴን እኮ እኔ ሳሪ እሰጣለሁ። እኔ ለማንም አላግዝም። ስሰጣት አይታዩ ለልጅሽ ላኪ ምናምን አቡሽ ገዝቷል ምናምን ስትለኝ እኔ አልፈልግም። ይሄው የተቀመጥኩበትን 100 ሆነ 50 የኔ አሁን የኔ ጥያቄ ምንድን ነው? አንቺ ቲና ሁላችንንም አይደለም አሁን ምን እንደሆነ ታውቂያለሽ? ጥያቄ አንቺ ቲና ሁላችንንም ነው የምታበላው። ይህን ያህል ዓመት አስቤዛ ጠይቄ አላውቅም ስላለሽ ነው ቲና። ምክንያቱም አንድ ሰው ሂጃዛ ይዘን እሱ ከሌለማ ስምኝ አዳምጪኝ ምስር አዳምጪ። ከሌለ ሁላችንም እናበላለን። ከሌለ እኮ ችግር የለንም። ያው ሂጃዛ ቤት ይዘን እናውቃለን። ነገር ግን ቲና በምን እጃዋ ነው ለሁላችሁም የምታበላው? ዛሬ ልታበላ ትችላለች፣ ነገ ግን ልትደግም አትችልም። ስራ ነው የምትሰሩት። አስቤዛ ካለ አስቤዛ እናዋጣለን፣ ከሌለ ግን ይመዘገባል። ከተመዘገበ በኋላ ደግሞ ምን ይደረጋል? ስራ ስትሰሩ ይከፈላል። እኔ ይህንን ነው የማውቀው። ሲቀጥል እኔ ወደ አንቺ እኔ ባለው ሰዓት እኔ እሷ ያሱና ባሏ ማርቲ የምትባል ልጅ ነች። ሌላ ብዙ ሰው የለም። እኔ አላውቅም። ከብዙዎች ጋር አልኖርኩም። ማሪ እሺ ይሁን ችግር። ሁለተኛ ጥያቄ ነሷን አሁን የምትጠይቀው ባሏና እኛ 4 ነን። እንዲህ ተሰብስበው እንደ ኢጃዛ ቤት የለም። ያንን ነው የማውቀው ማሪ። እሺ ችግር የለም በቃ እሺ። ልደት እኔ አንቺን ላውራሽ። ልደት ጥያቄ ልጠይቅሽ ከይቅርታ ጋር አንቺም ማለት ነው። ልደት አንቺ አሁን ቲና ቤት አስቤዛ እየገዛሽ ቤቱን ስትሞይ ነበር። አንቺ እንዳልሽው ወንድ ጋር እየተኛሽ ማለት ነው። ግን ጥያቄ ልጠይቅሽ። እሺ እኔ ጥያቄ ልጨርስ። አንቺ ያንን ስታረጊ አንቺ ባደረግሽው አስቤዛ ማን ነበር ሲበላ የነበረው እዛ ቤት ውስጥ? ምስር ስትመጣ ማለት ነው አንድ በርበሬ 60 ብር ገዝታለች። ዘይቱን እኔ ነኝ፣ ሁሉንም ቤት ውስጥ ያለውን እኔ ነኝ የምገዛ። በርበሬ ገዝታለች። ከዛ ሌላ ማን ነበረ? እኔ ጥያቄ የምጠይቀው ሌላ ማን ነበረ? በአስቤዛው ሲበላ የነበረው ማን ነበረ? ምስር ማታ ነው የምትመጣ። አቡሽ፣ እኔ፣ ቲና። ለአቡሽ ለአንቺ ለቲና ነው አስቤዛው የሚገዛው ለሶስት። ስሚ በኋላ ላይ ምስርን መታለች። በኋላ ላይ ምስር ስትመጣ ምስር እንዳትመጣ ቀድመን ነው ምንበላ። ምክንያቱም ራስ ቤዛ ስለማትገዛ ቀድማ አስቤዛ። አንቺ ቆይ ጥያቄ ልጠይቅሽ። ምስር ለምን ትገላላለች? ምስር ቆይ ሚውት አርጊ ማርያምን። ከዚህ በኋላ አስወርዳችኋለሁ። ጉዳችሁን ይዛችሁ ሌላ ቦታ ሂዱ። ራሴን አታሳሙኝ። መሸጥ ትቼ ነው እኔ ጥያቄ እየጠየቅኩሽ ያለሁት። አስቤዛ የምታረጊው አንቺ ነሽ። የሚዋጣ ነገር የለም አይደል? አዎ እሺ። አንቺ ሄሽ ወንድ ጋተኛ ልጄ በዱዳ ልጄ እሷም ቅማል እኔም በወለድኩት ማሬላ ጋይስ እኔ የምናገረው አይሰሙኝም። አሰሚኝም ልደት አታዳምጭም። እኔ እየጠየቁሽ ያለው ጥያቄ አንቺ አስቤዛ የምታረጊው እዛ ቤት ውስጥ ላለ ሰው ነው ብለሻል። ለዛ ቤቱ ነው ለውስጡ ላለው ሰው ነው የምታረጊው። ይሄ አስቤዛ ሲደረግ አንቺ ነሽ የምታረጊው። ማንም ይምጣ ማንም ይብላ አንቺ ነሽ የምታረጊው። ለምን ታዲያ ምስር ትለያለች? አንቺ ባደረግሽው አስቤዛ ማለት ቲና ናት። ቲናና አቡሽ ተነጋግረው ማለት ነው። ቲናና አቡሽ ተነጋግረው ምስር ምን በፊት ተበልቻለሁ፣ አሁን ደግሞ ከአሁን በኋላ አልበላም።
ከዚህ በኋላ ስለማልበላ ምስር ሳትመጣ ቀድመን ምግቡን እንበላለን። ምስር ስትመጣ እኔ እሽቆጠቆጣለሁ፣ ለሃይማኖቷም ለክሯም ስትል እሽቆጠቆጣለሁ። እነሱ ሁለቱ ግን እንዳይሰጣት ብለዋል ምግቡን። ግን አንቺ አስቤዛውን የምታረጊው አንቺ ነሽ። በአንቺ አስቤዛ ምስርን ይለዩታል። ዋርኒንግ ሰጣት። እሷን ነው ዋርኒንግ የሰጣ። ማንን ነው ዋርኒንግ የሰጣችሁ ጋይስ? ዋርኒንግ ሰጣት መሰለኝ። እሷን ይመስለኛል። እሷን አላውቅም። እሺ ጥሩ ትመለሳለች ብዬ አስባለሁ ከይቅርታ ጋር ጋይስ። እኔ በመጮህ አላምንም። መረዳዳት ካለብን ተረዳተን ሁሉም አቃችሁ ይምጣ፣ ለሌላም ትምህርት ይሁን። እንጮሃለን የምትሉ ከሆነ ሁላችሁንም ነው ማስወጣችሁ። እሺ ዘነበች ቀጤ አንቺ እሷ እስከምትመጣ ዘነበች ሚዩት አንሺ። ዘነበች ተራው አንቺ ነው። ዘነበች ብርሽ እንዲመለስልሽ ከፈለግሽ ዘነበች ሚዩት አንሺ። እሺ ፀሐይ አንቺ ቀጤ ቦታ የለውም ጋይስ እንዳላስገባችሁ ሁለት ሰው። ፀሐይ ወየ ቀጤ ወይ ሳርዬ፣ እኔ የማውቀውን ነው የምናገረው። እሺ እኔ ምንድን ነው የምታውቂው? እኔ የሆነ ጓደኛችን ቤት ቁጭ ብለን እየተጫወትን እያለ ደወለች ለቲና እና እንደዚህ ችግር ላይ ነኝ እባክሽ ድረሽልኝ ምናምን አለቻት እና ቲና እንደውም ይኸውልሽ መጀመሪያ ስትወጣ ማለት ነው ቲና እንደውም እኔ ቲና ቤት ነው የምኖረው። በስመ አብ ወወልድ ወመንፈስ ቅዱስ። በጣም የምትቅለበለቡ ናችሁ እንዴ? ፀሐይ እያበሰ ማን ነው ደውሎ ድረሽልኝ አለው? እቺ የጠፋችው ልጅ እኔ አላውቃትም። የሀገር ሰው ናቸው፣ የአንድ ሀገር ሰው ናቸው። ማን ነው የጠፋው? ዘነበች ወይ እቺ አሁን የምታወራው የነበረው ማን ነው ስሟ? አሁን ልደት። እሷ ልደት። ልደት ለማን ነው ድረሽልኝ አለች? ለቲና። ኦኬ ለቲና ድረሽልኝ አለች ልደት። እና እንደዚህ ምግብ የሌለበት ቤት ነው ያለሁት፣ እንደዚህ እየጨቆኝ ነው፣ ደሞዝ አይከፈለኝም ምናምን ብለህ ቲና እንደውም አልፈለገችም እንድትመጣ። ገብቶሻል? እኔ በአሁን ሰዓት ሰው እንዲጠፋ አልመክርም እና እንድትመጪ አልፈልግም ምናምን ስላት ለራሷ ታክሲ ይዛ ቲና እንደውም ቤት የለችም፣ ታክሲ ይዛ መታ እኔ ነኝ ልጅቷን የተቀበልኳት እኔ ራሴ ማለት ነው። ከመጣች አስገባበት። እሺ ቀጥይ። ከዛ እኔ ተቀበልኳትና ወርጄ ሎኬሽን ምናምን ላኩላትና ወርጄ እየተቀበልኳት ቲና ካለችበት ቦታ መጣችና አብረን ወደ ቤት ገባን፣ ሶስታችንም ማለት ነው። መጣለች። የታለች ዘነበች? እሺ ደስ ይላል። እሺ ቀጥይ። ከዛ መጣችና ሁሉም ያልፋልን ነው የምለው። ሁሉም ያልፋል። ከመጣች አስገባት። እሺ ቀጥይ። እሺ ሳሪ። ከዛ መጣችና ገባን፣ ሁላችንም ሶስታችንም ተቀብለን አስገባን። ልብሷንም ምናምን የረባም ልብስ የላትም፣ ልብስም ሰጠቻት፣ የራሷን ልብስ የሰጠቻት ልብስም ለበሰ ቀያየረችና የቤት ኪራይ ሊው ምናምን ብላ 200 ብር፣ ከዛ ደግሞ ዝርዝር ብሮች 100 ብር ነው ምናምን ይሄን ብላ ለቲና ስትሰጣት አይቻለሁ። ከዛ እሷ በመጣች በአንድ ቀን እኔ ስራ ገባሁ። ኦኬ አንቺ ያየሽው ለቲና ዝርዝር ብር የቤት ኪራይ 200 ብር እና ዝርዝር ስትሰጣት ነው ወይስ ቅድም አለይ ብር ያለችው ነው? ስሚ ልንገርሽ፣ አንቺ አዳምጪ። ጥያቄውን ቆይ ልጠይቅሽ። አንቺ የምትመሰክሪው አሁን የዚች ሴትዮ ሀቅ አንቺ ነው። ምክንያቱም ለምንድን ታውቂያለሽ? ሰው የዘራውን ነው የሚያጭለው። ለዚች ለእንትንሽ ለማዕተብሽ ስትይ መስክሪ። ነግሬሻለሁ። ለማዕተብሽ ስትይ ኖ ወይ ለቲና ስትይ አይደለም፣ ማንም ከጎንሽ አይቆምም። ለማዕተብሽ ስትይ መስክሪ፣ ተናገሪ። ጊዜ አስቸኳይ ስለሆነ አስራት መለሰ የምትባል ልጅ ታውቂያለሽ? አስራት መለሰ እኔ መሲ ታውቂያለሽ? አስራት መለሰ የምትባል ኧረ አላውቅም ማሚ። አላውቅም ማሚ፣ አላውቅም። ሁሉም ለበጎ ነው። ልደት ካለሽ ንገሪ። ቲጂ ቆይ አንተ ስለሌለ ነው። እሺ ቀጥይ ፀሐይ ቀጥይ። አሁን እሺ ሳርዬ፣ እኔ 200 ብር የቤት ኪራይና እንደውም የቤት ኪራዩን ብር ስሰጣት ታዪው አንቺ ጋር ይቀመጥ ያዥው፣ ስራ የምትገቢበት ቀን አይታወቅም፣ ስራ ስትገቢ ራሱ የደላላ ብር ያስፈልግሻል ምናምን ስላት ታዪው አንቺ ጋር ይቀመጥ ምናምን ብላ ምስኪን ነገር ነው የምትመስለው። ብታይ በጣም ታሳዝናለች። እኔ ራሱ በጣም አሳዘነችኝ፣ አለቀሰች። 200
ከዛ ልብሷን ቲና ምስኪናት ልብሷን ሰጠቻት። የሆነ ነገር በቃ ሳሙና ምናምን ታጠቢ በቃ እንደዛ ስታደርግ አይ ቲና እያልኩ ዝም ብያታለሁ። ተጣጠበች፣ ልብሷ ተቀመጠች እና ከዛ እኔ አንድ ቀን ያደርኩ ብዬሻለሁ። አንድ ቀን አድሬ ስራ ገባሁ። ስራ ገብቼ መቼ ነው ይህን ታሪክ የምሰማው? አሁን ሳምንት ራሱ አልሞላውም። ቪዲዮ ቲክቶክ ላይ 2500 ብር ተቀብላኝ አስጠፍታኝ መድረሾ ምግብ ምን ቪዲዮ ሰራ ሳይ ሰርታ ያንም ቪዲዮ ሳይ እኔ በጣም ነው የደረገጥኩት። ማርያምን በጣም የሌለ ነገር ነው። እሺ እናንተ ቲና ቤት የምትበሉት አዋጣችሁ ነው ወይስ ደግሞ ቲና ቤት እኔ ከ7 ዓመት በላይ ሆኖኛል። ቲናን ማውቃት ከ7 ዓመት 8 ዓመት ምናምን አካባቢ ነው ሆኖናል አንድ ላይ ማለት ነው። ቲና እኔ ራሱ ብር ማለት ስራ ፈትቼ ስቀመጥ ስራ ሳጣ ምናምን የቤት ኪራይ ምናምን እኔ ራሱ ሼም ይዘኛል። እሷ ጭራሽ አትጠይቅም። አስቤዛ እኔ ሳላዋጣ ምናምን ብር ሳይኖረኝ ሲደብረኝ ራሱ ትቆጣኛለች። አንዳንዴ ሲደብረኝ ለምንድን ነው ነገ እኮ ያልፋል ትሰሪያለሽ ምናምን ነው እንጂ የምትለኝ እመቤቴ ለእኔ ለራሴ ለክሬ ማለት ነው። እመብርሃን እንደዚህ አይነት ሰው አለች። እሷ የምታወራት ቲና አይደለችም። ቲና ትክክለኛዋ ቲና እሷ የምታወራት ቲና አይደለች። 7 ዓመት ብዬሻለሁ። እንግዲህ እነሱ የሰፈር ሰው ናቸው። ምናልባት ሊተዋወቁ ይችላሉ ከኔ በላይ ግን እኔም ደግሞ ከ7 ዓመት በላይ ኦሮ ከ8 ዓመት በላይ ፎቶ ልክልሻለሁ። የድሮ ፎቶ አብረን አለ ምስክር በፍጹም። እሺ እናመሰግናለን። ስለዚህ አንቺ ያንን ብር ስትሰጣት አላየሽም? አላየሁም። ሌላውን ታሪክ አላየሁም። ግን ቲና የሰው ብር አውጥታችሁ እንደዚህ ትበላለች እንደዚህ ትበላለች ያለችው ውሸት ነው። ይሄን ብቻ እሱ አይመለከትሽም። እሱን ስትጠየቂ ታወሪያለሽ። አይመለከትሽም ማለት የለም። አልተጨቀመች ቲናን እኛ እናውቃለን። እኔ ጥያቄ የምጠይቅሽ አንቺ 100 ብር መስጠቷ እንዴት አወቅሽ እንዴ? ናምበርኩኝ አልኩሽን እኔ የተቀበልኳት ወደው መጣ ሻወር ወስዳ 200 ብር እና ዝርዝር ብሮች ሰጣት። ባይኔ አይቻለሁ። የመጣች ለታ ማታ ዝርዝር ብር 100 ብር መሆኑ እንዴት አወቅሽ? ዝርዝር ማለት 100 ብር ነው። ያኔ ዝርዝር ብር 50 ብር እና 10 ብሮች ናቸው። 50 ብር እኔ ጥያቄ ስሚኝ፣ 100 ብር መሆኑን እርግጠኛ አንቺ 100 ብር ለምሳሌ ቲና የሰጠቻት የቤት ኪራይ ነው። የቤት ኪራይ ሰጠቻት። ኦኬ ሰጠቻት እንበል። ዝርዝሩ 100 ብር መሆኑን አንቺ በምን አወቅሽ? ይኸውልሽ 100 ብር እንዴት ነው በግምት 100 ብር ቢሆን ነው ያልኩሽ። ለምን መሰለሽ 50 ብር ግምት የሚባል ነገር የለም። አንቺ ስትሰጣት ካየሽ እኔ ብር ስትሰጣት አይቻለሁ፣ ግን ስንት እንደሆነ አላውቅም እኮ ነገርኩሽ እኮ በግምት 100 ብር መሆኑን እንዴት አወቅሽ? ለምሳሌ በግምት ዝርዝር ብሮች ናቸው። 100 ብር ቢሆን ነው እና 200 ብር የቤት ኪራይ ነው የማውቀው አልኩሽ። ኖ ወይ ለምሳሌ እቺ ሴትዮ የሰጠቻት ዝርዝር ብር ይሁን እንጂ 500 ሊሆን ይችላል፣ 200 ሊሆን ይችላል። ዋቴ እንዴት አወቅሽ? አይቻለሁ። ትንሽ ብር ነው እንዴት እርግጠኛ አንቺ አላየውም ብለሻል። አሁን ምንድን ነው ያልሽው? በግምት 2 ቃል አትናገሪ። ስሚ አዳምጪኝ። እኔ ቲናን በደንብ ጠንቅቄ አውቃታለሁ። ደረቅ ናት፣ በደንብ አውቃታለሁ። እዛ ሰፈር አብረን ኖረናል። ደረቅ ናት ግን መልካም ሰው ናት። ግን ማንም ከነካት እንትናት የሰው ብር ትወስዳለች ብዬ በተአምር እኔ አለ። ግን እኔ ጥያቄ አንቺን እጠይቅሻለሁ። ፀሐይ በደንብ አዳምጪ። አንቺ ለቲና 200 ብር ኢትስ ኦኬ የቤት ኪራይ ነው። እሺ የቤት ኪራይ ነው 200 ብር ለቲና ስጠ። ዝርዝር ብር ስትሰጣት 100 ብር መሆኑን እንዴት አወቅሽ? በጣም ጥሩ ጥያቄ ነው የጠየቅሽኝ። ይኸውልሽ ለምን እንደው ታውቂያለሽ? በእጅሽ ላይ ስታዩ 100 ብር እና ከዛ በላይ መሆኑ ያስታውቃል። አንደኛ አንዱ 50 ስላየሽ እንደዚህ በእጅሽ ላይ እንደዚች አድርገሽ ይዤ ለያስኳት አይተሽ እንደዚህ እኮ ነጥላ እኮ ነው ያልቆጠርኩትም እንጂ ማርያም 100 ብር ራሱ መሙላቱን አንቺ ለምስክርነት ብቁ አይደለሽም። ምክንያቱም 100 ብር አይደለም 50 ብር ሊሆን ይችላል። ዝርዝሩ ነው 10 ብር 50 ብር ሊሆን ይችላል። ለምስክርነት ብቁ አይደለሽም። ምክንያቱም ያላየሽውን ነገር መመስከር አትችይም። ኔቨር ኤቨር። አንቺ ቲና ጥሩ ሰው ናት። ኦኬ አብረሻት ስለኖርሽ ልትናገሪ ትችያለሽ። አምሶ ሀፒ ደስተኛ ነኝ በዚህ ነገር። ምክንያቱም አብረሽ ኖረሻል። ትክክል ነው። ግን የሰጠቻት